ተረጋጋ ሚኪ። ለምን ጊዜ እንዲሰጠው ጠይቃቸው። እየሰማሽው ዛሬ ካለፈ እኮ ውሉን እንደሚሰርዘው እኮ ነው የነገረኝ። ወይኔ ሚኪ፣ ጊዜ በማጣት ስንት የለፈውበት ህልሜን ሜዳ ልጣለው። እንደዚህ አታማር። ቆይ ምን ያህል ቢሆን ነው እንደሚያካብዱት? 100,000 ብር። ዋት? ለዚህ ነው እንደዚህ ከሞቀ እቅፍ ውስጥ ያስወጡ? ዛሬው ነው አፍንጫቸው ሊተወረወርላቸዋል። የኔ ፍቅር ሙድን አስተካክልና ቁርስ ጋብዝ። እንዴ የምርሽን ነው? ምን አላት ሚኪዬ? እኔ እኮ ከ6-0 የበለጠ መስሎኝ ነበር። በቀላሉ ማውጣት አልችልም ብዬ ይሄንማ ትራንስፈር እናደርግላቸዋለን። ሚኪዬ የጧቱን ቁርስ ማጣፈጥ ግን ግድ ይልሃል እንዴ። ቀላል ይጣፍጣል፣ ምንም አታስቢ። አይዞህ የኔ ውድ፣ እኔ ልጨነቅልህ፣ አታስብ። በቃ እኔ ብሩን እሰጥሃለሁ። እሺ የኔ ውድ አመሰግናለሁ። ኖ ቤብ፣ የኔም ማለት እኮ ያንተ ነው። አሁን በቃ ሄደህ ስራህን አስተካክል። ማታ እደውልልሃለሁ። እሺ ቻው። እንዴት ነኝ? አሪፍ ነው። ምን ቀና ብለህ ሳታየኝ ነው እንደ አሪፍ ነው የምትለኝ? አንተ ወደ ሴቶች ስትሄድ የምትለብሰውን ልብስ ለማወቅ እኮ የግድ አንተ ማየት አይጠበቅብኝም፣ አውቀዋለሁ። ምን እኔ አንተ የሚሰማህን ስሜት አውቄ እሷ ስታይኝ ደግሞ እንዴት አይኗ እንደሚፈጥ ለመገመት ነው እንጂ እኮ ባለባበስ እንደማለታማ ግልጽ ነው። እሱስ ልክ ነህ። እንደዚህ ግን ጥሩ እንደለበሰ ሰውነት ጥሩ የሚያስብ ጭንቅላት ቢኖር ደግሞ እንከባበርሽ። አንተ ልጄ ሁሉን ነገር የምታየው በምታነበው መጽሐፍ ዓለም ውስጥ ነው። እስኪ አይንህን ገለጥ አድርገውናችን ሰፊ ዓለም ያት እመነኝ፣ ያኔ ያለመኖርህ ግልጥ ብሎ ይታያል። ግን ይሄ ይኸውልህ ህልም ሆኖ የቀረ የስራ ተረት እየቀባጀርኩ ፍቅር ተርበው የመጡትን ሴቶች ገንዘብ ከምበላ ሞቴን እመርጣለሁ። አዋት ነጅሰኛ። እኔ ባንተ ህይወት ጣልቃ ገብቼ አውቃለሁ? እዚህ ቁጭ ብለህ መጽሐፍ ስታነብ ምን ተናግሬ አውቃለሁ? እሺ አንተ ትመጣለህ? ብመጣም ባልመጣም በሩን ዝጋው። በጣም ምን አለበት እንኳን የሥራ ባህሪ ቀየር ብታደርገው። በል የኔ ውድ አትመጣም እንዴ? ያውልህ በቃ አባቴ ስለደወለ እኔ ጉዳይን ጨርሼ እስክመጣ ድረስ እዚህ ክፍል ጠብቀኝ። ድጋሜ ተመልሼ እመጣለሁ። ሄሎ። ሰርፕራይዝ ትዝታ ነኝ የኔ ውድ። የኔ ትዝታ ብቻ እንዳትሆኝ እንግዲህ ለነገ የራት ቀጠሮ ፏብ ላይ ተዘጋጅተናል። እሺ የኔ ልጅ ባይ። ሄሎ። መታ ብቻ እንዳይሆን የኔ ውድ ምንድን ነው? ሄሎ። ምንድን ነው ያላችሁኝ ነገር አልገባኝም። ብሩን እኮ ታዲያ አንድ ክፍል ጊዜ ሰጣችሁኛል ነበር እንዴ? ጊዜው መቼ አለቀ? አይደለም አውቃለሁ፣ ውልማ ውል እንደሆነ አውቃለሁ። የኔ ውድ ምንድን ነው? ምን ታዲያ የግድ ዛሬ ካልከፈልክ ማለት እንዴ? ምን ማለት ነው ይሄ? ምንድን ነው? ችግር አለ እንዴ? ዛሬ ካልከፈልክ ሁሉም ነገር ያበቃለታል? ተዋ፣ እንዴት እንደዚህ ይደረጋል? አድምጠኛ፣ እኔንም አዳምጠኝ እባክህ። እንዴት እንደዚህ ታደርጋላችሁ? ይኸውልህ እኔ እኮ ብሩን አልከፍልም አላልኩም፣ ግን የሰጣችሁኝ ጊዜ ገና ነው። እንዴት ዛሬው በዛሬው ክፈል ትሉኛላችሁ? እንዴ
ምንድን ነው አንግተህ ሆነ? አርጎት ነው። እኔ ሌሊቱን ሙሉ ስቀውጠው አድራለሁ ብዬ ሳስብ ገና በ6 ሰዓት አስገብተህ ስጨፍርብኝ አላደረችም። እሷ አልበቃ ብሏት ደግሞ ጭራሽ ጠዋት ተነስታ ምን ብትለኝ ጥሩ ነው አባቴ ስለደወለ በቃ እኔ ጉዳይን ጨርሼ እስክመጣ ድረስ እዚሁ ክፍል ጠብቀኝ አትለኝ? ታዲያ ምን ችግር አለው? ስራ አይደል እንደ ያስከዋል? ያው ደሞዙን ከፍ ማድረግ ነው። አንተ ደግሞ እስኪ እንደመጣልህ ዝም ብለህ አትናገር እንዴ፣ ፈታኝ እንጂ። እኔም ሰው ብዬ ለአንተ መንገር። ወይ ጉድ! ታዲያ ምንድን ነው ዛሬ ኮትሮ በተለየ ፊት ግርጥጥ ብሏል እንዴ? እኔ መከርኩን ምክር ተቀብለ የድራማውን ርዕስ ቀይረ ተበላ እንዴ? እባክህ ጉዶኛለሁ። ትዝታ ገባው ብላ በሀገር ውስጥ ቁጥር አትደውልልኝም? ትዝታ ማለት እንዴ? እንኳን እኔ እናንተስ በስም ግን ትለያቸዋለህ? ትዝታ ይለኛል እንዴ? እኔ ታቅልሃለሁ። አንተ ደግሞ እንደውም የሆነ ጊዜ ካገባኸኝ እመጣለሁ አለችኝ ስለ እሺ በላት ያልከኝ የካናዳዋ። እኔ እኮ ያው ተግባብተናል፣ በጣም ተላምደናል፣ ውጭም ይዛኝ ትሄዳለች ስላልከኝ ነው አግባት ያልኩ። ታዲያ ምንድን ነው? ምን ችግር ተፈጠረ? ምን አልተስማማ? ትቀልዳለህ እንዴ? ሳልዘጋጅ መታብኝ። ምንድን ነው የማደርገው? እንዴት ታውቃለህ? አንዴ ስራ ልጀምር፣ አንዴ ይህንን ልስራ፣ አንዴ ይህን ልገንባ እያልኳት ስንት ብር እንዳስለዋኳት። አሁን ማየት ፈልጋለሁ ብትለኝስ? አየህ አይደለ? ቢያንስ እንኳን የተሳካለት ሌባ ሁን የምልህ ለዚህ ነው። በዚህ ንግግር እኮ ማፈር አለብህ። አየህ፣ የት ነህ ስትባል እዚህ ነኝ ብለህ ደፍረህ ልትናገርበት የማትችልበት ቦታ አትዋል ይላል መጽሐፉ። በቃ መፍትሄ ነገርከኝ ማለት ነው። አዝናለሁ። ምንም ሀሳብ የለኝም። እኔ ግን አንድ ሀሳብ አለኝ። የኔ ውድ አልደበረሽም አይደል? ኧረ በጭራሽ ምንም አልደበረኝም። እንደውም ትንሽ መንገዱ አድካሚ ስለነበር ሻወር ወሰድኩኝና እረፍት አድርጌ ነበር። ልክ እንደነቃው እኮ ነው የመጣሽው። እና ደውለሽ ያስደነበርሽው ፍቅረኛሽስ አልመጣም? ውይ አልመጣም። ማመን አቅቶት ደጋግሞ እንኳን ሲደውልልኝ አላነሳውም ነበር። ግን ለራት ግብዣው እንዲዘጋጅ ቦታና ሰዓቱን ቴክስት አደረግኩለት። እኔ እንደዚህ ያስደነበርሽኝ፣ እሱ ደግሞ ምን ሊል እንደሚችል አስቢው። እርግጠኛ ነኝ አያስበውም። ተስፋ አለኝ ሲያይሽ ሰርፕራይዝ እንደሚሆን ብዬ አስባለሁ የኔ ውድ። እና ቆይ እንዳሰብሽው ሲሆንልሽ ትመለሻለሽ ወይስ እዚሁ ነው የምትሆኝ? እኔ እንጃ። እኔ ግን እዚህ የመኖር ሀሳብ ነው ያለኝ። ለአመታት የኔ የምለው ሰው ስላልነበረኝ ነው ዝም ብዬ ባከንኩት። ያው እንደነገርኩሽ ማኪዬ፣ ሚኪ እዚህ ሀገር የመኖር ሀሳብ የለው። ያው እዚህ የመጣሁት ከመጋባታችን በፊት ያው ትንሽም ቢሆን ጊዜ ያስፈልገናል ብዬ ነው። እና ተጋብተን ሀሳቡን ካልቀየረ ይዤው መሄዴ ነው። አይ ብሎ እሺ ካለኝ ግን እዚሁ አብረን እንኖራለን። የኔ ውድ እውነት ባረገው እኔ ስሬ ብትሆኚ በጣም ነው ደስ የሚለኝ። ግን የምታገቢውን ሰው በደንብ ጊዜ ሰጥተሽ ማወቅ አለብሽ። ለዛም ብዬ ነው እዛ ላሉት ሚዜዎቼ ሳልናገር ሹልክ ብዬ መጣሁት። ጥሩ ግንኙነት ነው ያለን። በስልክም ቢሆን ጠንከራ ያለ ነው። በዛ ላይ ደግሞ ታውቂያለሽ የኔ የምለው ቤተሰብ እንኳን የለኝም። ስለዚህ ካጠገብ የሚሆን ሰው ያስፈልገኛል። ይገባኛል የኔ ውድ፣ ግን ደግሞ ለሁሉም ቢሆን መጠንቀቅ ያስፈልጋል። ለውሳኔ መቸኮል የለብሽም። ሁሉም ነገር ጊዜ ይፈልጋል። ወይ ምኑ ነው የማይሆነው? ለእሷ ነው እንጂ እኮ እኔ ንግድ ፍቃዱን በእኔ ስም አዙርልኝ አላልኩም። አንተ ልጅ የምራመረርክ እንዴ? እና እኔ ደግሞ የውሸት ተባባሪ እንደሆን ነው የምትፈልገው? ይኸውልህ የውሸት ተባባሪ ከመሆን ይህን ሱቅ በስም ባረግልህ ይቀለኛል። እሱማ አሪፍ ሀሳብ ነበር። ኧረ አቤላ ግን ተረዳኝ። ምንም አመጣውን እኮ ብር ያው ክለብ ወስጄ ባልጋብዝም እሱንም አንተ ስለማትፈልግ ነው። ግን ተወደደብኝ ይህንን መጽሐፍ እፈልገዋለሁ ስትለኝ ስንት መጽሐፍ አልገዛሁልህ? እና በይሉኝታ ዋሽልኝ ነው? ያን ያህል እኮ አይደለም። ምናልባት እሷ ከጠየቀችኝ ብዬ እኮ ነው ወንድም። እና ደግሞ የወንድምነት ትርፉ ምንድን ነው ታዲያ? የወንድምነት ወጉማ ከስህተት ገስጾ መመለስ ነበር።
እሺ፣ በተቻለ አቅም ግን እንዳታነካካኝ። መነካካት እንዴ? የምን መነካካት ነው? መነካካትም አምሮ ነበር እንዴ? ይኸውልህ ሰላም ካልካት በቂ ነውሽ። እንደዚህ ምናምን መጨበጥ ትችላለህ። ባለሻውን በቃ ለዛሬው ከተሰቀለ ውስጥም ቢሆን ልብስ ቀይርና እንውጣ። ቆይ ራት ጠራችኝ አይደል እንዴ ያልከው? እኔ ምን እሰራልሃለሁ ነው? ፊሽካውን ነፍቼ እንዳስጀምርልን ነው? አሃ እዛ በር ላይ ቁጭ ብዬ ማረቡ እንዳቀብልልህ ፈልገህ ነው? አይ ብራን ባር መስበር ሲያቅተኝ እንድትገባልኝ። ያው ለራት የተጠራ ነው። ያረፈችበት የጓደኛዋ ቤት ውስጥ ነው። ስለዚህ ብቻዋን አይደለችም። እኔም ደግሞ ብቻዬን መሆን የለብኝም። ምን ሲመሽ እኮ ነው ስራውን ስትዘጋ። ይኸውልህ ይሄ መጠጥ ጭፈራ ምናምን የምትል ከሆነ ጥዬ ነው የምመጣው እንድታቅሽ። ጀፋን ቆሻው ምንድን ነው ይዘን የምንሄደው ታዲያ? ምንድን ነው የምንይዘው እንዴ? ስጦታ መያዝ አለብን እንዴ? ቆይ ደግሞ እኛ ለምንድን ነው ይዘን የምንሄደው? ከውጭ የመጣችሁ እሷ አይደለች እንዴ? እሷ ትስተን እንዴ? የእሷማ የት ይሄድብሃል? ኧረ እባክህን አንዳንዴ ግባ እንጂ እንዴ። አንተ ልጅ እንደው ከተማ ቁጭ አልክ እንጂ እኮ ሙድህ እኮ እዛው ገጠር እኮ ነው ያለው። ሰው እንጂ። እሺ ቆይ ምን ይዘን እንሂድ? ቢኖ ይዘን እንሂድ። ይኸውልህ አንተ ምንም እንደፈለግክ ማድረግ ትችላለህ፣ አላስገድድህም። እኔ ግን ባዶ እጄን አልሄድም። ምንድነው ግን ስጦታ ብለህ ያዝከው? ከኔ ምን ሊጠበቅ ይችላል? መጽሐፍ ነው። መጽሐፍ? ኧረ እባክህ አንተ ሰውዬ አታሳጣኝ። አዎ መጽሐፍ ነው። ምንድነው ማሳጣ እንዴ? ደግሞ ራሴ ልሰጣት አይደለም ያመጣሁት፣ አንተ እንድትሰጣት ነው። ስጣት። እየቀለድክ ነው? ምንድነው የምቀልደው? ይኸውልህ አንዳንድ ጊዜ ትናንሽ ነገሮች ሰው ልብ ውስጥ ትልቅ ቦታ አላቸው። እኔ ቦታው ምን ያደርግልኛል? በካሪ አልሸጠው። ማንም ከማይቀርበት ሀገር ይዛኝ ትግባ እንጂ እኔ ሌላው ነገር ጉዳይ እኮ አይደለም። እሱን ይኸውልህ እዛ ስንገባ ለእሷ ትነግራታለህ። ምን አስር እኔ ላይ ተደጋግምብኛል። የያዘው ግድ የለም ችግር የለውም። ንግቡ ነይ ማኪ ታዋቂያቸው። ሰላም ሚኪ። አቤል ማክቤል ግቡ። ነግቡ ነግቡ ግቡ። ቁጭ በል። በሉ እንግዲህ እንደ ቤታችሁ እዩት። አዎ ልክ ነው እንዴ። አሁንማ ቤተሰቦች ሆነናል። አዎ ምን ጥያቄ አለው? እንግዲህ ማኪናት ወገባን ሸብ አድርጋ መስደረኝ። በል ሽማግሌዎቹ ከበር እንዳትመልስብህ ከአሁኑ ጸባይን ብታሳምር ይሻላል። ኧረ እኔ ነኝ እንጂ ይህንንማ መጠንቀቅ ያለብኝ። ያው ዞሮ ዞሮ ልጅህን ጓደኛሽን ለጓደኛዬ ብዬ የምመጣው እኔ ስለሆንኩኝ ዝምድናውን ማጠናከር ያለብኝ እኔ ነኝ። እንደዛ ይሻላችኋል። ካልሆነ ግን ነገሩን ትንሽ ሳላከብድባችሁ አልቀርም። ለማንኛውም ፍቅር ጊዜ ይፈልጋል። ጥሩ ጊዜ እንደሚኖራችሁ ተስፋ አደርጋለሁ። ፍቅር ነው ወሳኝ። ዋናው ልቦቻችን ከተጋቡ ሌላው ነገር ለታይታ የሚደረግ ነገር ነው። እሱ ደግሞ ቀላል ነው። ቀላልማ አይደለም ማለቴ ይሄ ትዳሩን ማለቴ ነው። ትዳር ማለት ያው ፍቅርን የሚያጠነክር ወደፊትም የሚያስጉዝ ነገር ነው። አንድና አንድ ተነጣጥላችሁ ከምትኖሩ ሁለት ጉልቻ ለመመስረት ትልቅ መሰረት መጣያ ነው። ያው ቅድም ቀላል ነው ስላልክ ነው። ልክ ነህ አቤላ። ግን ፍቅር ደግሞ የሁሉ ነገር መሰረት ነው እና ሚኪዬ ያ መሰረት ስላለን ለእኛ ሁሉ ቀላል ነው ለማለት ፈልጎ ነው። አዎ ንገሪልኝ እንጂ። አረ በወረድ ናቸው። ሳህን ውስጫቸው እንጂ ራት ያዙ። መታጠቢያ ታውቃለህ ሚኪዬ፣ አንተ ስላለኝ በጣም እድለኛ ነኝ። እድለኛውማ እኔ ነኝ። ፈጣሪ አንቺን ስለሰጠኝ በጣም ደስተኛ ነኝ።
አልገባሽም ምን ያህል ልቤ ሙሉ እንዳደረግሽው። እንዲህ ኮፍስ ብዬ እኮ ነው የምሄደው ደረቴን ገልብጬ። በቃ እኔ አንተን አግብቼ መኖር ነው የምፈልገው። ያ ያሳለፍኩት የብቸኝነት ጊዜ በጣም ደክሞኛል። እንዲህ እርፍ የምልበት ትከሻ ከጎኔ መሆን አለበት። ምርጡ ትከሻ። ትከሻዬ እንዲህ ተወዳጅ ከሆነማ በቃ ጨረታ ሳያዋጣኝ አይቀርም። እኔም እኮ ምኞቴ እሱ ነው። ከዚህ ውጭ ሌላ ምኞት ይኖረኛል ብለሽ ነው? ከአሁኑ ሽር ጉዱ መጀመር እንችላለን እንዴ? ሽር ጉዱማ እኛ ለምን እንላለን? እነሱ ይበሉልን እንጂ እኛ አድርጎ የተባለውን ማድረግ ብቻ። ልክ ነሽ። እና ጸጉር ቤት ግባ ሲባል ግብት፣ እና ሱፍ ለካ ሲባል ልክት፣ እና ፎቶ ተነሳ ሲባል እንደስት ነው። የብዙ አመት ጓደኛክ ነው? አዎ፣ አብረን ከመማር ጀምሮ ይሄው አብረን ልናረጅ ነው። ረጅም ጊዜ ማለት ነው። ሳያችሁ ግን ብዙ የሚለይ ነገር አላችሁ ልበል እንዴ? ታዲያ ጓደኛ ስለሆነን የግድ መንታ መሆን አይጠበቅብንም እኮ። እሱማ ልክ ነህ። ሚኪያስን ሳየው በጣም ተጫዋች፣ ደስተኛ ሰው ነው። አንተ ደግሞ ዝምተኛ፣ የተረጋጋ ሰው ነህ። ግን ይቅርታ ዛሬ አውቃችሁ እንደዚህ ስላልኩኝ። አይ ችግር የለውም፣ አልተሳሳትሽም። ይሄ ብዙ ሰዎች ጥያቄ ነው። ጸባያቸው ተለያይተው እንዴት አብራችሁ ኖራችሁ የሚል ጥያቄ ሁሉም ያሳስባቸዋል። ይኸው እኛ ግን ይህን ሁሉ አመት አለን። ግን ምን የተለያየ ጸባይ ኖራችሁ አንድ ላይ መኖር አይከብድም? ኧረ እንደውም በተቃራኒው ነው። ጓደኝነታችንን በጣም ያጠነክራል። እንዴት? ያው ጸባያችን ስለተለያየ አንዳችንን ለማረም ይጠቅመናል። እኔ ስደክም እሱ ያበረታኛል፣ እሱ ሲሳሳት እኔ ያርመዋለሁ። ተመሳሳይ ባህሪ ቢኖረን ኖሮ ግን ወይ አንድ ላይ እናልቃለን ወይ አንድ ላይ እንለማለን። ደስ ይላል። እኔ በዚህ መንገድ አስቤ አላቅም ነበር። የምን ለብቻ መሳቅ ነው? ብቻዬን ትተሽኝ መመሰጥሽ ሳያንስ ለብቻሽ ትስቂያለሽ። ታውቃለህ፣ ፍቅር በጨለማ የጠለቀች ነፍስን ነፃ ማውጫ ቁልፍ ናት የሚል መጽሐፍ አንብቤያለሁ። እና ደግሞ አሁን ያ ስሜት እየተሰማኝ ነው፣ ነፃነት። አንተ ስላለኝ ነው ይሄ ሁሉ የሆነው። እኔ ወደኔም የሚሰማኝ ስሜት ያ ነው። ብዙ የሚያመሳስሉን ነገሮች አሉ። ባልና ሚስት ከአንድ ባህር ይቀዳል አይደለም ይባላል። በየቦታው በፍቼ የተጨናነቀው ትዳር ለካ የባሮና የጫሙ ሐይቅ ነው። ያው እንደነገርኩሽ ነው። ጓደኝነት ሁሌ በደስታ ብቻ አይደለም፣ በችግርም ሰዓት አብሮ መተባበርን ይጠይቃል። እኔ ቱግ ስል እሱ በረድ እንዲል ልቦናው ይነግረዋል፣ ምክንያቱም ስለምንዋደድ። እሱም ሲሆን ደግሞ የኔም ያው በተራ ማለት ነው። ስለዚህ ጓደኝነቱ አርቲፊሻል ካልሆነ አይከብድም እያልከኝ ነው? በፍጹም። በተለይ ቀና ልቦና ካለሽ አይከብድም። ለሁሉም ደግሞ ማሳረጊያውና ማስፈጸሚያው የሚሆነው ደግሞ ይቅርታ ነው። ግን ያጠፋው አካል ቅርታ በጠይቅስ? ለምን ያጠፋው ሰው ብቻ ሁሌ ይቅርታ ይጠይቃል? አንዳንዴ ተበዳይም ይቅርታ መጠየቅ አለበት። ከዛ ከቂም በቀል የነጻ ንጹህ ልቦና ይኖራል ማለት ነው። አሪፍ ሰው ነህ። እንግዲህ ያንተ ጓደኛ ከሆነ ጓደኛዬ ጥሩ ሰው ማግኘቷን ማመን አለብኝ ማለት ነው። ቴንክ ዩ። ብቻ አንድ ገዝተሽ ላኪልኝ ብለሽኝ ፈልጌ ያጣሁት መጽሐፍ ብቻ እንዳይሆን። አይገርምም? አዎ ነው። አረሳውም። ለአንቺ ማለቴን በወሬ መሀል ነበር ያኔ ነገርኩት። በጣም ይገርማል። እኔ ራሱ አሁን ነው ነገሩ ትዝ ያለኝ። ኬት አግኝቶት ይሆን? እና እንዴት አየሽው ወደፊት ባሌ? ፍጥጥ ብዬ ነው ያየሁት። እንዲህ ታየዋለሁ። ተበላሽ በይኛ። ይልቅ በእናትሽ ቀልዱን ትተሽ
ስታዩ ምን ተሰማሽ? አሪፍ ነው አይደል? እኔ እንጃ ትዙ፣ በአንድ ቀን እይታ ሰውን እንዲህ ነው ብሎ መፍረድ ይከብዳል። ግን አልዋሽሽም፣ ቆንጆ ነው፣ ተጫዋች ነው። እኔ ጓደኛው ምን ያደርግልኛል? ጓደኛህን ንገረኝና ያንተ ማንነት እነግርሃለሁ የሚል ማህበር ውስጥ እኮ ነው ያለ ነው። ያው ባትኖሪበትም ከሀያ ጋር የዋለች ጊደር ፈስተምራ መጣች ሚለውንስ አውቃለሁ ጓደኛዬ። ግን ደግሞ ለምትወስኝ ውሳኔ በደንብ ጊዜ እንደሚያስፈልግሽም አውቃለሁ። አዎ ልክ ነሽ ጓደኛዬ። ትንሽ ጊዜ ቢሆንም የፍቅር ነገር ግን ማሳለፍ ፈልጋለሁ። ይሄ መሸኛኘት፣ ወክ ማድረግ፣ ሲኒማ ማየት፣ በቃ ደስ የሚሉ ነገሮች። እንዴ ላስብበት ሳትዩ? ያው የማይሆን ነገር ከጠየቀኝ አይቀርለትም። ጓደኛዬ ግን የእውነት ስላለሽኝ በጣም ነው ደስ የሚለኝ። አንቺ ጓደኛዬ ብቻ አይደለሽም እህቴም ጭምር ነሽ። ገርም ነው። ቆንጆ ሴት ነው ግን የወደፊት አጋር አድርጌ የመረጥኩ እና እኔ ሚኪ እኮ ነው። በምርጫ ማን ይስተካከለኛል? ለምን ጠብ ማረጋቸው ሴቶች በርድ የሆኑ ቺኮች። እችኛዋ ግን ለየት የሚያደርጋት ጉዞዬን ወደ ካናዳ የምታንደረድር ነች። ምን አለበት መጀመሪያ ልብህን ወደ ፍቅር ባንደረደረችው ኖሮ። እባክህ እኔ በዚህ ሰዓት ስለ ፍቅር የማስብበት ጊዜ አይደለም። ለምን? እኔ ከዚህ ሀገር ውልቅ ለማለት ካለኝ ፍላጎት እንጂ እኔ ማፍቀርም ማግባትም እንደማልፈልግ ታውቃለህ። የመጀመሪያ ሰርቼ የሚሆን ፈልጬ የሚሆን ሀብታም ነው። ከዛ ይኸውልህ ያሉት ሴቶች ባይስማሙኝ እንኳን በምርጫዬ ማሰራት እችላለሁ። እድሜ ለነጮቹ። ያው የነገን ግን አላውቅም። ምናልባት በፍቅሯ ጠብ ብዬ ወዳት ይሆናል። ይኸውልህ ሚኪ፣ ከዚህ በፊት ነግሬህ ላይሆን ይችላል። ዛሬ ግን የግድ መናገር አለብኝ። እነዚህን ቅን ልቦች መስበር ማለት እኮ የምተኛበትን አልጋ እንደ መስበር ማለት ነው። እነሱ እያለቀሱ አንተ በሰላም እንቅልፍህን ልትተኛ አትችልም። ከዚህ በፊት ዝም ያልኩ አብረሃቸው የምትሆናቸው ሴቶች ከአንተ ጋር የሚዘሉ የሚጨፍሩ ምንም ዓላማ የሌላቸው ስለነበሩ፣ ይቺ ግን አንተን ብላ አንተን ተማምና ተስፋዋን ሰንቃ ከውጭ የመጣች ሴት ናት። ያመነ ያለበት አመንለትና ታሪክህን አስተካክል። መጽሐፍ እያነበብክ አይደለም አይደል? አረ ወንድሜ ከጊዜው ጋር እኮ መራመድ ነው የሚያስፈልገው። እንደዛ ልጅ ፍቅር እያሉ እኮ መጃጃል አያስፈልግም። መጀመሪያ ገንዘብ መያዝ ነው። ከዛ ደግሞ ጎን ለጎን ፍቅር መፈለግ ነው የሚያስፈልገው። እሺ በኋላ ላይ ሁለቱም ባይሳኩልስ? ሁለቱም ጽንፈኞች ተብሎ አልተፈረጁም ማለት? ቀልድ አንተ የምለው ግን አንድ ቀን ይገባሃል። አንተ ያን መጽሐፍ አረሳኸው? የቱን መጽሐፍ? እርምህን ዛሬ ቤት ብታድር ዱካኩ አላስተኛል አይደል? ኧረ ተኝቻለሁ። እንዴ ታዲያ ምንድን ነው? ምን ሆነ ነው? እኔ የምልህ ያንን መጽሐፍ በምን አስታውሰው ነው ገዝተህ እንድሰጣት ያደረግኝ? አይ መጽሐፉን እንኳን ገዝቼው አይደለም፣ እኔው ጋር ነበረኝ። ግን ያው ማታ ማታ ሴቶቹን ላውድ እያረክ ስጀነጅን ስለነበር እሷ ደግሞ ስለ መጽሐፉ አንስታ ስለነበር ከሁሉም አረሳትም። እንደውም የዛኔ መጽሐፉን በጣም ፈልገው ነበር። ከጓደኛዋን ቢሆን ግን አልተሳካላትም። ይህን ሁሉ ታስታውሳለህ? ምን ታደርገዋለህ እንግዲህ የህይወት አንዱ ክፍል ይሄ ነው። የሆነውንና ግን እንዴት ነው ደስ አላት? ወደደችው? በጣም ነው እንጂ ደስ ያላት። እኔ ግን ያንን ነገር አልወደውም። እኔ ከየትኛዋም ሴት ህይወት ስወጣ መልካም ትዝታ ማስቀመጥ አልፈልግም።
በቃ እኔ እንዲጠሉኝ ሲሄድ ራሱ በቃ መመለሴን እንዳይናፍቁ ነው የምፈልገው። እና አሁን እየወቀስከኝ ነው? ይቅርታ እሺ። የኔዎች እዚህ መሆናችን አልደበረህም አይደል? ያው ሳንረበሽ ለብቻችን ቆንጆ ጊዜ ልናሳልፍ ብዬ ነው። የትም ይመቸኛል የትም። እኔ እኮ ማኪን እንዳንረብሻት ብዬ ነው። እኔ እኮ ገዝተውት መከራየት ይችል ነበር፣ ግን እዚህ ብዙ ጊዜ ስለማትኖርበት ለዛ ብዬ ነው። ከሆነማ ተገኝቶ ነው ፍቅሬን ያለ ገደብ ያለ ከልከል ያየው በደስታ መዋል ነው። ለምን አንደንስ? ሙዚቃውስ እስኪያዳምጪ ልቤ በትዝታ ቅኝት ናፍቆቱን ሲያንጎራጉር አይሰማሽ? በጣም ወዳለሁ። ማንን ኮኮ? እርግጠኛ ነኝ ማኪ አይደለች። አሁን እዚህ ሙድ ላይ እንደው በር ይንኳኳል። የኔዎች ምርጦሽ አንቺ ከዚህ ሙድ ሳትወጪ ጠብቂ፣ እኔ ከፍቷለሁ። አቤት። ሄለን እባላለሁ። ይቅርታ ትዝታ አይለች እንዴ? አዎ አለች። ይኸውልሽ አሁን በአንቺ ቤት አልያዝም ብለሽ አምልጠሽ በመምጣት ሰርፕራይዝ ታደርጊኝ፣ እኔ ደግሞ ይኸውልሽ ተከታትዬ ጭራሽን በሚያዝ ሰርፕራይዝ አደረኩሽ። ደህና ነሽ? ደህና ነኝ በጣም። እንዴት ነሽ አንቺ? ደህና እኔማ እኮ ያው አንዳንድ ነገሮችን አስተካክዬ እነግርሻለሁ ብዬ ነው። ደግሞ ቆይ ቤቱ እንዴት አውቀሽው መጣሽ? አረሳሽው እንዴ? ቀላል ጠፍቶብኛል። ማኪ ጋር ደውዬላት ነው ቅድም። በዛ ላይ ደግሞ ሀገራችን በጎግል ማፕ የፈለጉበት ቦታ እንደሚደርስ እኮ አልነገራችሁኝም። ራይዶ ቀጥ አድርጎ አይደል ያመጣኝ። በዛ ላይ ሰፈር ጋር ስንደርስ በሩን አይቼ አስታወስኩት። አልጠፋብኝም። ሚኪ ነው? አዎ ሚኪ ነው። አንቺ በፎቶ ካሳየሽኝ በላይ በአካል በጣም ሸበላ ነው። አዎ ቆንጆዬ ነው። አሁን ደግሞ ሻቆች ላይ ሚኪ ቁጭ በይ። እሺ ወይ ሰካያለሽ ይሄሽ አይኑ ፈልጌው ነው። አጅሬው በቃ ነጋ ጠባ መጽሐፍ ላይ ነው አይደል? አረ እንደው ተቀየር። ይኸው ለእኔ ነገር ያለው መጽሐፍ ህይወት አይሆነ ለራስ ጊዜ መስጠት አለብን። ከዚህ በላይ እንዴት አድርጌ ልስጠው? እሺ ሌላው ቢቀር እንደው በዚህ ጋር ልፍ የሚሉትን ቆንጆ ቆንጆ ሴቶች ለምን አታስተውልም? ይኸው እኔ ነገር ያለው በኋላ ቆሞ ቀረ ነው የምትባለው። አረ መለወጥ እንዲህ ከሆነ ይቅርብኝ። አይ እኔ ዋጣጨን ከማየት አንጻር ብዬ ነው። ሴቶች ወደፊት ልምድ መጠየቃቸው አይቀርም። ያዴ ደግሞ ብራዘር አንቺ ዋ በላሽ። በነገሩ ነው ወንድም አለውል።
ብቃት ማረጋገጫ ማከራየት ይቻላል ማለት ነው ነው ወይንስ ዋስ ልትሆነኝ ነው? ይልቅ እሱን ትሆና የትዙ ሚዜ ዛሬ ከካናዳ መታለች። ፈታ ማለት ስለምፈልግ አንተ እሷን ሀፈፍ ታደርጋለህ። ኧረ እባክህ እሺ። በዛ ላይ ደግሞ እንዴት እንደምታምር አለባበስ ብትል ቁመና ብትል እኔ በትዙ ባትመጣ ቢኖሩ አልፋታትም ነበር። በቃ እራት ከነሱ ጋር ነሽ፣ ተዘጋጅ። ቻው። የእውነት ጓደኛዬ ሚዜ ለመሆን እንዴት እንደጓጓው you have no idea። ብቻ እስከዛ ግን ፏብትን ማለት ነው ፈልገው አላ አይደለ። በትላልቅ ሰርጎች ማለት ትናንሽ ሰርጎች አይጠፉም ይባላል እንዴ። ምን አስቸኮለሽ? ትደርሺበታለሽ እኮ። ይልቅ ማታ ከሚኪ ጋር አራት እንወጣለን ተባብለናል እና ምን ማድረግ እንዳለብን እናወራለን። እና መቼም የሆነ ጓደኛውን አስከትሎ መምጣት አለበት እንዴ። ታዲያ እኔ እዛ ብቻዬን አልሆንማ። አንቺ እብድ እኮ ነሽ። አንድ ጓደኛ አለው ይምጣ ግን አላውቅም። ለማንኛውም ተዘጋጅተሽ ጠብቂ። እና እንዴት ነው ማለቴ? ልክ እንደሚኪ ቆንጆ ነው ማለት ምን አይነት ጥያቄ ነው? አይ ምንም፣ ያው ሚኪ በጣም ደስ የሚል ወንድ ነው እና ጓደኛውም ልክ እንደሱ ከሆነ ብዬ ነው። እኔ እንጃ፣ ያው ሲመጣ ታያለሽ። ለማንኛውም ማጊ እስክትመጣ እኔ ትንሽ አረፍ ልበል። እሺ ደንስ ይቻላል። አንዴ ስልክን እንደነስ ስለኛለህ ብዬ እየጠበቅኩ ነበር። ውይ አትልፊ። እኔ እኮ ዳንስ አልወድም ማለት ዳንስ አልችልም። እንዴት ማለት? ይሄን የመሰለ መልክ ቁመና ይዘህ በዛ ላይ የሚኪ ጓደኛ ነህ፣ ዳንስ አለመቻልህ ይገርማል። ይህ ህይወት እንደዚህ ነች። አንዳንዴ የሆነ ነገር ይሰጥሻል፣ አንዳንዴ ደግሞ አይሰጥሽም። እኔ እንኳን ሁሉም ነገር ተሰጥቶኛል ብዬ ነው ማስበው። ሉክ ምንም ያጣሁት ነገር የለም። መልክ፣ ሀብት፣ እውቀት፣ በዛ ላይ ደግሞ ነፃነት አለኝ እና በዚህ ሁኔታ ባንደንስ ደግሞ ምናልባት ከኔ ጋር ለመደነስሽ መጀመሪያ ያጣሽው ነገር ይሆናል። የኔ ቆንጆ ጓደኛው ምንም ሙሉ አይነፋም። ሚኪ ላስደንሰው ፕሊዝ። አንቺ ሰካራም የማታው ሰካራ አለቀቀሽም እንዴ? ኧረ ለቆኛል። ትናንትም ላወራሽ ፈልጌ ነበር ስላልተመቼኝ ነው እንጂ። እንዴ ሄለን የለችም እንዴ? ወይ እሷን ታውቂያት የለ እቤት አልቀመጥም ብላ ወጣለች። ታያት እብድ ነገር ናት። አሁንም ያው ነች። ልክ ነሽ። ታይ ብትባልም እሺ አትልም። ይልቅ ለምን ይፈለግሽ? የመስሪያ ቤታችንን የአመቱን የሰራተኞች ውጤት በብቃት አሸንፌያለሁ።
እናም በድርጅታችን በኩል ደቡብ ኮሪያ የተዘጋጀውን ስልጠና እንድወስድ ተመርጫለሁ። የምርሽ ነው? እኔ በጣም ነው ደስ የሚለው። ታዲያ እኮ ደስ የሚል ነገር ነው። ምንድን ነው ግን ትንሽ ቀንም ቢሆን ትቼሽ መሄዱ ጨንቆኛል። እንዴ? ኧረ እኔ ምንም አልሆንም። ለምን ትጨነቂያለሽ? ደግሞ ይሄ ነገር በጣም ስትፈልጊው የነበረ ነገር አልነበር እንዴ? እሱማ አዎ፣ ግን የሚባል ነገር የለም። እኔ ምንም አልሆንም። ደግሞ እነ ሚኪ አሉ። በዛ ላይ ደግሞ ያቺ እብድም አለች። ፈቀድሽልኝ ማለት ነው? ለሰርጌ ግን ትደርሻለሽ። ቆይ አንተ ምኑን የደበረ? ልጅቷ እኮ ነፃነቷ፣ ሙዷ፣ ሁሉ ነገሯ እኮ ጸዴ ነው። ኧረ እባክህ ራስህን ዕቃ ዛሬ እንኳን ልምከርክ እንዴ? ራስህን ከተናዳፊ ባብ ጠብቅ። እርግብህን ተንከባከብ። አልገባኝም። ምን ለማለት ፈልገህ ነው? ስላልገባ ነው እየነገርኩ ያለሁት። እኔ ግን በትክክል ገብቶኛል። ከልጅቷ ተጠንቀቅ። አቤላ ምን አንዴ ስልክን ሄሎ ሚኪ፣ ሄላ ነኝ፣ የትዝታ ጓደኛ። ወዬ፣ አሁን ላገኘህ እፈልጋለሁ። አረ መምጣት ትችላለህ? የት የት መሰለህ? አቤላ መጣሁ። በቃ ወዬ፣ እየሰማሁሽ ነው። አረ ሰላም ነው። እሷ ተጋድማ ነው መዋል የምትፈልገው። እኔ ደግሞ ትንሽ ዘና ማለት እፈልጋለሁ እና ካላስቸገርኩ ኧረ ስሚኝማ፣ ቅድም ቲክቶክ ላይ ምንድን ነው ሄለን፣ ምንድን ነው ያደረግሽው? ይሄ እኮ የሚኪ ሸሚዝ ነው። አውቄዋለሁ፣
ግን በጣም ስለወደድኩት ነው። የኔ ቆንጆ ለሱ አታስቢ፣ ሌላ በምርጫው ገዛለታለሁ። ማለቴ ካልከፋሽ ስለወደድኩት እኮ ነው። በእናትሽ ሄለን በጣም እያበዛሹ ነው። ምንድነው እያደረግሽ ያለሽው? እኔ እንኳን እኮ ለብሼው አላውቅም። የኔ ውድ እኔ እኮ እንዳይገምትሽ ብዬ ነው። ምን እኔ እንዳንቺ ስላየሁት ነው። እሺ በቃ እንደፈለግሽ። በሸሚዙ ጉዳይ ግን ከሱ ጋር ተነጋገሩ። ምንድነው እያልከኝ ያለው? ፍቅረኛን አስቀምጠ ከጓደኛዋ ጋር እንደዚህ መሆን ኖርማል ነው እያልከኝ ነው እንዴ? ኧረ በእናትህ አታካብድ። ኖርማል ባይሆን ራሱ አትናገረኝም እንዴ? ቆሽ አንድ ጥያቄ ልጠይቅ፣ ሳትዋሽ መልስልኝ። ጠይቀኝ። ምንድን ነው? ከጓደኛዋ ጋር ምንም የጀመርከው ነገር የለም እንዴ? ኧረ አቤል ደግሞ አንተ እኮ ዝም ብለህ ማስጨንቅ እኮ ነገር ነው የሚያስጨንቅ እንዴ? ትዝታ ራሱ እንዳንተ አልተጨነቀችም። እንደውም ጓደኛዋን ስለተንከባከብኩላት ደስተኛ ነች። ጓደኛዋ እንዳትጨነቅ አስበው ይሆናላ እንጂ መቼ ምንም ሳይሰማት ቀርቶ አይደለም እንዴ? ይኸውልህ አንድ ነገር እየነገርኩ ነው። በኋላ ከማልቀስ አሁኑኑ መጠንቀቅ አለብን። ማኔ ሚኪ ነኝ ለሴት ብዬ ማለቅ ሰው አታውቀኝም ማለት ነው? አዎ ልክ ነህ፣ አላውቅህም። ታዲያ አረፍ አረፍ በሉ፣ ቁጭ በሉ። አረፍ አንልም። የመጣሁትኝ እኮ ሚኪን የሚመጥን ቆንጆ ሸሚዝ ፈልጌ ነበረ። ታዲያ ቆንጆ ቆንጆ ብራንድ የሆኑ ሸሚዞች እኮ አሉ። አይ ኖ አይቼዋለሁኝ። ግን ሌላ እዚህ አካባቢ የሆነ ያየሁት ቆንጆ ሸሚዝ አለ። ብዙም አይርቅም። ሸሚዙን ወዳ ወስዳበታለች እና ለሱ ቅያሬ የሚሆን ልግዛለት እኮ ነው የምትለው። አልደበረህማ? ደግሞ እመነኝ በምርጫዬ በጣም ነው የምትደሰተው። ና ገዝተን እንምጣ። መጣ። ምሳ ግን እናንተን ነው የምንጠብቀው፣ እንዳትቆዩሽ። እስከዛ ሻይ ቡና ማለት ይቻላል። አረፍ በይ እንጂ እንኳን የመጽሐፍ ግብዣን በጣም ወድጃቸዋለሁ። ቆንጆ ቆንጆ መጽሐፎች ነው ያሉ። ምን የኔ አይደለም የአባቴ ስጦታዎች ናቸው። ያው ውርስ በያቸው። ደግሞ እዛኛው መጽሐፍ ገጽ 180 አካባቢ ላይ የሆነ የእጅ ጽሑፍ አይቼ ነበር። ያ የእጅ ጽሑፍ ደግሞ እኔ የምፈልገው የመጽሐፍ ርዕስ ነበር። ደግሞ እኮ ከነቀኑ ነው። ያ ቀን ደግሞ ማለት እኔ ለሚኪ የደወልኩበት ቀን ነው። የላኩት ፖስታ ላይ አስታውሰዋለሁ። ማወቅ የፈለኩት ሚኪ መጽሐፍ ማንበብ እንደማይወድ ታውቃለህ። እና እኔ የምወደውን የምፈልገውን መጽሐፍ እንዳገኝ ስላደረከኝ በጣም ነው የማመሰግነው። እጅ ጽሑፉ ያንተ ነው? የሰጠኝ ስጦታ ያንተ እንደሆነ ተሰምቶኛል። አይ ምን ያው እኔ እኮ መንገድ ነው የሆንኩት። ምንም ያደረኩት ነገር የለም። አንዳንድ የሆኑ ነገሮች ትፈልጊና በገንዘብ ኃይል እንኳን አታገኛቸውም። በጓደኝነት በመተሳሰብ ታገኛቸዋለሽ። ያ ደግሞ የፍቅር ስበት ይባላል። ያ ነው የሆነው። በጣም ጥልቅ ሰው ነህ። ቡና ነበር ያልሽኝ? ኧረ እኔ ምንም አላዘዝኩም። አላዘዝሽም? እና ቡና ይሆንልሽ? እሺ እሺ። ግራ ታጋባለች አይደል?
እብድ እኮ ነች። ምን ሆነ ነው? ፊት ልክ አይደለም። ሰላም አይደለም እንዴ? አይ ሰላም ነኝ። አንዳንዴ እንደዚህ ያደርገኛል፣ ለዛ ነው። እሺ መጣሁ ታጥቤ። ምን ይሆንሽ ነው ይለን? ያለንበትን ቦታ ተመልከች እንጂ። እና እንደዚህ ለየት ያለ ቦታ አትወድም እንዴ? ከመሆኑ እኔ መደንዘዝ አይመቸኝም። ነቃ በል። ከዛ ደግሞ ከዚህ ቦታ ፈጥነህ ይዘኝ ሂድ። አይደለም ይኸውልሽ፣ ቸኩለሽ ነገሮችን እንዳታበላሽ። ፈሪ ነገር ነህ እንዴ? በቃ ከዚህ በኋላ ሁሉ ነገር ተቀየረ። ቆሜ መሄድ አልችልም። እንደ ልቤ አልስቅም። ውጭውን ማየት ይናፍቀኛል። ሁሉም ነገር በሰው ብቻ ነው ማድረግ የምችለው። እኔ ያለ ሰው ምንም ነኝ፣ ምንም። በቃ አበቃልኝ። ይኸውልሽ አንዳንዴ አሸናፊ ያልሆነ ቡድን በብዙ ጎሎች ሊመራ ይችላል። ግን መጨረሻ ላይ የሚያሸንፈው ማሸነፍ ያለበት ቡድን ብቻ ነው። አንቺ ለጊዜው ተሰብርሻል፣ ተስፋ ቆርጠሻል። ግን ልብሽ ንጹህ ነው። ልቡ ንጹህ የሆነ ሰው ደግሞ ምንም አይሆንም። ለምን እንደዚህ ትሆኛለሽ? ለማን ደስ ይበለው ብለሽ? ምናልባት ይህንን ቃል እንዲለኝ የፈለግኩት ሰው ቢለኝ ብዬ ተመኘው። አበቃልኝ፣ በቃ አበቃልኝ። ባልና ሚስት ደግሞ ለመጪው ቅዳሜ ትልቅ ድግስ እናዘጋጃለን።
ይህን ሁሉ ሩጫ ችለዋለሁ ካልሽ ከአሁኑ ሰዓት ጀምሮ ተቀጥረሻል፣ ትስማሚበታለሽ ሲላት በሚገባ በማለት መለሰችልን። እንዴ ምነው ትዙ አመመሽ እንዴ? ከዚህ በላይ ምን ህመም አለ? እኔ እኮ እግሬን ያጣሁት። ከዚህ በኋላ መራመድ አልችልም። አይዞሽ የኔ ቆንጆ። ያው እንግዲህ እግዚአብሔር ያመጣውን ማን ይመልሰዋል? በዛ ላይ ደግሞ ያው ነገር ሁሉ ለበጎ ነው ብሎ መኖር ይሻላል። አምላኬ ብዙ ተስፋ ሰጥቶኝ ነበር። አያያዙን ግን አልቻልኩበትም። ከዚህ በኋላ በቃ የሰው ሸክም ሆኜ መቅረቴ ነው እና ይሄ ነው ለበጎ ነው። አይዞሽ፣ ጠንካራ መሆን አለብሽ። ደግሞ እኛ ከጎንሽ አለን። አዎ ጠንከር ማለት አለብሽ። እኛ ሁሌም ከጎንሽ አለን። አንቺ ብቻ ጠንካራ ሁኚ። ደግሞ እኮ ምንም ነገር አለየለትም ማለት ያው የመጣሽበት ሀገር ትልቅ ተስፋ ሊሰጡሽ ይችላሉ። እዛ ሄዶ መታከሙ ጥሩ ነው። አሁን ግን እንደዚህ ሀዘኑን ድባብ እባክሽን እናጥፋው። እባክሽን ይህንን ሀዘን እንርሳውና እንጫወት። እሺ ልክ ነህ አቤል። መርሳት በቻልኩት መጠን መርሳት አለብኝ። ጥሩ በቃ ተረጋጊ። ለማንኛውም እስከዚህ ሳምንት መጨረሻ የሚሆነውን እንይ ካለ በኋላ ወደ ጄን ዞር ብሎ አይዞሽ በቃ ጄን ከዚህ በፊት ልጄን የኔ ውድ ተረጋጋ እንጂ ምን እየሆንክ ነው? እንዴት ብዬ ነው የምረጋጋው? አሁንም ህመም ላይ ነው ያለችው። ካደጋው በላይ ደግሞ አይኖቿ እኔ እንደጎዷት እንዲሰማኝ እያደረጉኝ ነው። እኔ ጭንቅ አልችልም ሄሉ። በቃ የሆነ ነገር ማድረግ አለብን። የፈለግከው እሷን መሸሽ ነው? እንደዛ መሆን አለበት አይደል? ያንንማ ማድረግ እንዴት እንችላለን? በዚህ ሁኔታ ላይ ሆና እሷን መራቅ አይከብድም? አይከብድም። ለእኛም ደግሞ አጠገቧ ሆነን ከምንነግራት ራቅ ብለን የጥሪ ካርድ ብንልክላት ይሻላል። ምን ታስባለህ? ለእኛም ደግሞ ፀሐይ ነው ሳንል፣ መሸ የለ ሰው አለ የለም ሳንል በነፃነት ፈታ እንላለን። አይመስልም? ይኸውልሽ ከቻልሽ ማንም ምንም ሳይሰማ ጉዳዩን እንጨርሰውና ከዚህ እንሂድ። አይመስልሽም? አንተ እንደፈለክ። ስለዚህ ዙሩን ማክረር ፈልገሃል ማለት ነው እንዴ? ወዴት ነው? ምን ነው በነፃነት ቁርስ መብላት አስፈልግም? ቤቶች እንዴት ነው? አልተነሳሽም እንዴ? አዎ እንዴት ነህ ቤላ? አለን። ያው ዛሬ ሚኪ መምጣት ስላልተመቸው ስራ ከመግባቴ በፊት እኮ ብዬ ላይሽ ነው የመጣሁት። ጓደኛሽ የለችም እንዴ? በቃ ተነሽ። ምን የመሰለች ቁርስ አምጥቼልሻለሁ። እሱም በላ በላ ካረግሽ ደግሞ እርግጠኛ ነኝ ቶሎ ትድኛለሽ። ዝም ብለህ የማይሆን ባዶ ተስፋ አትስጠኝ። የምሬን የማይሆን ተስፋ እኮ አይደለም። በእርግጥ ያው ሁሉን የሚያውቀው ፈጣሪ ነው። ግን አንቺ ልብሽ ንጹህ ስለሆነ እርግጠኛ ነኝ በቅርቡ ነው የሚሻልሽ። ምናልባት ደግሞ ለአንዳንድ ሰዎች መልካም ላልሆን ይችላል አቤላ። ሰው ደግሞ እንደየፍርዱ ነው። አዎ ግን ከላይ ያለው ፍርዱ አይዛነፍም አይደል? በቤተንሽ እዚሽ ሞክሪ እስቲ እዚሽ ሞክሪ። ምንድን ነው እንደዚህ ቁርሱን እንደተነጠቀ ሕፃን ልጅ ጉንጭሽን ይጣልሽ? ከኔ ጋር መሆንህን ማረጋገጥ እፈልጋለሁ። የኔ ውድ ያለሁት እኮ ቅፍሽ ውስጥ ነው። እንደውም እኔ ነኝ ስለ አንቺ ማረጋገጥ ያለብኝ።
ሚኪ ጥያቄ ዛሬን አይደለም እያወራሁ ያለሁት ስለ ነገ ነው። በጣም ነው የወደድኩ እና ደግሞ መቼም ከጎኔ ላጣው ማልፈልገው አይነት ወንድ ነህ። ከዚህ በላይ ለወድህ ላፈቅር እፈልጋለሁ። እሱን በምን ላረጋግጥልሽ? በምን ላረጋግጥልሽ? አቤት አቤት፣ እያሳጣኝ እንደሆነ ግን ታውቋል። ስልኬን አለማንሳት ሲገርመኝ ጭራሽ ለሰላምታም ኢግኖር ትገጨኛለህ። ልንገርህ አይደል ሚኪያስ፣ እኔ አንተም በሆን ኖሮ ቀና ብዬ የማየት ድፍረቱ እንኳን አላገኝም ነበር። ልክ ነዋ። ጨዋ ነኝ ታማኝ ነኝ ምናምን ስለምትል ፉገር ያሳፍራል። ታዲያ እኔ ምን አገባኝ? ምን አገባኝ? ይቺ ልጅ እኮ ከወራት በፊት ልታገባት ሙሉ ጤነኛ የነበረች ሴት ናት። አቤላ፣ እኔ እንዴት ብዬ እንደማስረዳ አላውቅም። የዓለም እኮ የውድድር መድረክ ናት። የተሻለ ምን? ከአንተ የባሰች ምንም አይነት ሞራል የሌላት ሴት ነች ከትዝታ ጋር የምትወዳደረው ነው ወይንስ አሁን እግሯን አታ ቤት ውስጥ ስለተቀመጠች ተጸይፋት ነው? አቤል፣ እኔ በቃ አንተ ማጣት አልፈልግም። ስለዚህ ላስከፋ አልፈልግም። ግን በቃ በምርጫዬም በመንገዴም አትግባ። ይሄ እኔ ዓለም ነው። በቃ ተወኝ። ይገባኛል። በእኔ ሉኝታ የተነሳ ስራህን ትተህ እሷን እያስታመምካት እንደሆነ። ካልፈለክ ግን እሱንም መተው ትችላለህ። እሷን ብትሆን ውጤቷን ሲነግሯት ተመልሳ ትሄዳለች። አታስብ። ሰው ስለሆንኩኝ ብቻ ነው ይህንን ሁሉ ነገር ያደረግኩት። አንተን ደስ ይበል ብዬ ምንም የማደርገው አዲስ ነገር የለም። ግን በአንተ በጣም ነው ያዘንኩትሽ። በጣም ታሳዝናለህ ሚኪ። ይኸውልህ አቤላ፣ በእናትህ በቃ አሁን ትወጣልኛለህ?
ሄለን ምን ሆነሽ ነው? ቆየ ልትሄጂ ነው? መቼ ገባሽ? አሁን የገባሁት። በጣም እየረበሽኩሽ እንደሆነም የገባኝ አሁን ነው። ሆቴል ይዣለሁ፣ ወደዛ ልሄድ ነው። ማለት እኔ መች ረበሽኝ አልኩ? ደግሞ በዚህ ሁኔታ ላይ ሆኜ አቤል ቆንጆ አድርጎ እየተንከባከብሽ እንደሆነ እያየሁ እኮ ነው። በዛ ላይ ታውቂያለሽ እኔ መታሰር አልወድም። አቤል እኮ የሚኪ ጓደኛ ነው። ምን እያልሽኝ ነው እንዴ? ቆይ ምን እየተካሄደ ነው? የኔ ቆንጆ ጓደኛ እና እስካሁን ምንም ነገር አልገባኝም እያልሽኝ ነው? ኤኒዌይስ እየመጣሁ እጠይቅሻለሁ። ትዙ ምን ነው ብቻሽን? ብቸኝነት እኮ የህይወቴ አንድ አካል ሆኗል። ደግሞ ልልመደው ብዬ ነው። ምን ነው? ምን ሆነሻል? ይልቅ አንተ ልጠይቅህ፣ ምን ልታረግ መጣ? አውቃለሁ ለጓደኛ ውለታ እየከፈልክ እንደሆነ። አሁን ግን ምንም ነገር እንዲሆን አልፈልግም። ጓደኛ ይተውኝ፣ አካል ጉዳተኛ ሴት ነኝ። የምን ዙሪያ ጥምጥም መሄድ ነው ትዙ? የሆንሽው ነገር ካለ ለምን በግልጽ አትነግሪኝም? ምን ሆነሽ ነው? ምን ያልሆንኩት ነገር አለ? ንገረኝ እስኪ። እግሬ ብቻ አይደለም ልቤም ተሰብሯል። የኔ ባልካቸው ሰዎች ተከድቻለሁ። ለምን ዙሪያ ጥምጥም መሄዱን ትተሽ ምን እንደሆንሽ ለምን አትናገሪም? ቆይ ምን ተፈጥሮ ነው? ብቻዬን ተውኝ በቃ። ህመሜን ልታመምበት ተውኝ በቃ። እሱ ሳይሻልሽ አይቀርም። በደንብ አልቅሽ። ድሮንም የተሸነፈ ሰው መጨረሻው ይሄ ነው። ካለቀሽ በኋላ ሊርብሽ ስለሚችል ገብቼ እራት ልስራልሽ። አልፈልግም። ውጣልኝ፣ ተውኝ በቃ። ፈጣሪ አንቺን ስለሰጠኝ በጣም ደስተኛ ነኝ። አልገባሽም ምን ያህል ልቤ ሙሉ እንዳደረግሽው።
አይዞ ልብሴን ልወስድ ነው የመጣሁት። አረ ምንድን ነው ያለበትን ቦታ ታውቀዋለህ አይደል እንዴ? ነው እሱንም እኔ ማዘጋጀት አለብኝ። እንደፈለክ መናገር ትችላለህ፣ ምክንያቱም አንተ ጓደኛዬ ነህ። ጓደኛዬ አትበለኝ። ጓደኛ ካደለው ጓደኛ በሆንማ ኖሮ ለይቅርታ ማያበቃ ስህተት ስትሰራ አንድ ቀን እንኳን እኔ ምክር ትሰማ ነበር። አንተን ከስህተት ካልጠበቅኩ የኔ ጓደኝነት ምንድን ነው? አብረን ስለጠጣን፣ አብረን ስለበላን፣ አብረን ስለምንኖር ያ ጓደኝነት አይደለም ሚኪ። እሺ ለማንኛውም ይኸውልህ በዚህ 2 ወር ውስጥ ሁሉ ነገር አልቆ ወደ ውጭ ሄዳለሁ። ከዛ በፊት ግን አገባለሁ ሄለንን እና ካንተ ውጪ ደግሞ ሚዜ የሚሆነኝ ሰው ማንም የለም። እንዳታስበው አንተም በቁም ስቀብር አልገኝም። ምክንያቱም ይሄ ሰርግ ሳይሆን ሞት ነው። ማነው? እንቅልፎ እስካሁን ተኝተሻል? እንዳትመጣ አላልኩም? ቆይ አንተ ሰው አሰማም እንዴ? አንቺ ና ብለሽኝ አልመጣሁም። አንቺ ሂድ ስላልሽኝም አልሄድም። ታዘ እንደሆነ አውቃለሁ። የእሱ ግፍ ባንተ አይነጻም። ንገረው እሺ። ደግሞ ቤቴ እንዳትመጣ አለችኝ በለው። ቆይ በዚህ እድሜ ተላላኪ ሆንኩኝ ይመስልሻል? እርግጥ ነው ከእህትም በላይ የማይ ሴት ስለሆንሽ ብዙም አልከፋም። ግን ይኸውልሽ እኔንም በእሱ አይን አይተሽኝ በጣም አስጠልቼሽ ከሆነ ትንሽ ታገሽኝ፣ ጓደኛሽ እስክትመጣ። ከዛ በኋላ ሄድልሻለሁ። እያስገደድከኝ ነው? ቆይ አንተ ማን ስለሆንክ ነው የማትወጣው? አቤል ስለሆንኩኝ። በያውን ጭቅጭቁን ትተሽ ቆንጆ ቁርስ አዘጋጅልሻለሁ። ነቃ ነቃ በይ። አልፈልግም። አንተ ስማ ምን አልፈልግም እንዴ? ምን አይነት ሰውዬ ነው እግዚአብሔር። ቴንክ ዩ ኮንግራ የኔ ፍቅር። ነገሮች እዛ በጣም ጥሩ እንደሆኑ ነው የተነገረኝ። አሁን የሚቀረን ሰርጋችን ብቻ ነው። ልክ የሰርጋችንን ፎቶ እንዳስገባን ደግሞ ነገሮች ሁሉ በቀናት ውስጥ ነው የሚያልቁት። የምርሽን ነው? እንዴት ፈጠኑ እንዴ! በጣም ነው የፈጠኑት እኮ። እርግጠኛ ነኝ ጆ ባይደን ገና ፎቶዬን ሲያየው በቃ ቀልቡ ወዶኛል ማለት ነው። ስንቱ እኮ ነው የኮቴ ምናምን እየተባለ ያልተሳካለትን ነገር እኔ በአንድ ሙከራ። ልጅቷ እኮ የልሻ ነኝ። የት እንዴት መግባት እንዳለብኝ በደንብ ነው የማውቀው። እዛ ላይ ደግሞ ይዤላቸው የሚሄደው ውዱ ሸበላውን ሚኪ ነው። ይልቅ ለሰርጋችን እንዘጋጅ። ደግሞ የእኛን ሰርግ በጉጉት የሚጠባበቁ ውድ ሰዎች አሉብን። እኔ የምልሽ እሷ ትመጣለች እንዴ? ኦፍኮርስ እንጂ ምን ማለት ነው? ማንልኝ ያለ እሷ ደግሞ ሺ ኢዝ ማይ ቤስት ፍሬንድ ታውቂያለሽ። ቆማ መሄድ ብችል ኖሮ ደግሞ ሚዜም ላረጋት እችል ነበር። ግን ምን ነው እኔን ከእሷ በመምረጥህ ታፍራለህ እንዴ? በእኔ አትተማመንም ወይስ እኔ ከእሷ የበለጠ ቆንጆ አይደለሁ? አሬ እኔ ወድ ተረጋጊ እንዴ። አንቺ መምረጤ ቢያኮራኝ እኮ ነው ጨርቄን ማቄን ሳልል ከአንቺ ጋር አብሬ ያለሁት። እንደዛ ከሆነ ሰርጋችን ላይ መታደሟ ብዙም ሊያስገርምህ አይገባም። ይልቅ አሁን ሰርገኞች ነን አይደል? ሆቴል፣ ልብሶች ምናምን መምረጥ መጀመር አለብን። በዛ ላይ ደግሞ መኪና። ኦ ማይ ጋድ የምፈልገው መኪና ምን ልበልህ፣ በቃ የሆነ ለየት ያለ መኪና ነው የምፈልገው። የሚቸግረን ሚዜ ነው አይደል? ሚዜ ደግሞ ቢጠፋ ይኪራል እናጣም።
የጠዋቷን ፀሐይ እንድንሞቃት ነው። ትንሽ እንሙቃትና እንገባለን። ደስ ትላለች አይደል? በጣም የጠዋቷ ፀሐይ ልጅነት ጊዜ ነው የምታስታውሰኝ። እንዴት? በቃ ይሄ በሰው ዘንድ ተወዳጅነትን፣ ተፈላጊነትን ልክ እንደ ህፃናት ጊዜ፣ ልክ እንደ ልጅነታችን ጊዜ። በልጅነታችን ሰው ሁሉ በጣም ነው የሚወደን፣ በጣም ይፈልገናል። ልክ ነህ። ስለዚህ አሁን የቀትር ፀሐይ ሆነናል ማለት ነው። ትክክል። አሁንማ ጉልበቴን፣ ፈተናዎቼን፣ አልሸነፍ ባይነቴን ብቻ እንደ ከባድነቱ ህይወቴንም ያስታውሰኛል። በጣም ከባድ ህይወት የምታሳልፊበት ጊዜ ነው። ስለዚህ የማታዋ ፀሐይ አርጅተን ማለት ነው? አዎ፣ አልተሳሳትሽም። ቀስ እያለች እየቀዘቀዘች ትገባለች፣ ልክ እንደ እድሜያችን ማምሻ። የዛኔ ቀዝቀዝ ሰከን የምንልበት ጊዜ ነው። ታውቃለህ፣ ይህን ጊዜ ደጋግሜ ለማለም የፀሐይ መውጣትና መግባት ከልክሎኝ አያውቅም። ወገቤ ካልጋ ማረፍ አይጠበቅበትም ነበር። ሁሌም የትም አስብ ነበር። አሁን ራሱ እዛች የህልሜ ዓለም ላይ ያለው ያክል ይሰማኛል። የኔ ውድ፣ ታዲያ ህልማችንን ለመኖር እኮ ምንም የሚያገድን ነገር የለም። ደግሞ ተጋብተን እስከ ዛሬ ብቻሽን ስትገላበጭበት የነበረው አልጋን ለሁለት እየተገላበጠን እናሸማቅቀዋለን። አይመስልሽም? የኔ ፍቅር፣ እኔ እኮ የራሴ የምለው ሰው የለኝም። ጓደኞች ቢኖሩኝም ሁሉም ነገር የራሳቸው ናቸው። የኔ ከሚሆን ሰው ጋር እስካረጅ ድረስ በደስታ መኖር ነው የምፈልገው። እስክንጃጅ ቆይ ግን ለምንድን ነው በዚህ ልክ መልካም ይሆንክልኝ? እንዴ መልካም እንዳልሆንልሽ የሚያደርገኝ ምን እንከናለሽ? ተዋት፣ ታሽኮርመኝ። የምሬ ነው። እየረዳውሽ አይደለም፣ እያነቃውሽ ነው። ከዚህ ችግር መውጣት የምትችይው ሁሉንም ነገር በልብሽ ስታምኝ ነው። የሜዲካል ውጤትሽ እኮ ምንም ሊሆን ይችላል፣ ግን አንቺ መጀመሪያ ተዘጋጅተሽ መጠበቅ አለብሽ። ስለ አንቺ ከአንቺ በላይ የሚያውቀው ፈጣሪ ብቻ ነው። አንተ ግን ስለ እኔ ሁሉንም ታውቃለህ። ቆይ ስለ እኔ ማታውቀው ምንድን ነው? እንዴ ብድር በምድር መሆኑ ነው። አንቺም እኮ እያሽኮረመምሽኝ ነው። በቃ ለማንኛውም አሁን ሱቅ ደረስ ብዬ ልምጣ። እስከዛ አንቺ እዚህ ቲቪ ምናምን እያየሽ ጠብቂ። ደግሞ ቆንጆ መጽሐፍ ይዤልሽ ነው የምመጣው። እንዴት ነህ? እሺ እባክህ፣ እንዴት ነው? ካናዳ መሄዳችሁ ቀረ እንዴ? ነው ወይንስ እየተጠባበቃችሁ ነው? ካናዳ እንደዚህ ሩቅ መሆኗን አላውቅም ነበር። ጥሩ ቀልድ ጀምረሃል። ደግሞ ስንቴ ተመላለስኩ፣ ሱቁ ዝግ ነበር። ከመጀመሩ ነው ስራ ትተህ መሄድ የጀመርከው? ደግሞ እድሜ ላንተ። ይኸው ከዛሬ ጀመርኩኝ። ተገፍታ የሰው እርዳታ የሚያስፈልጋት ምስኪን ሴት ነበረች። ለሷ ለመድረስ ሄድኩኝ። ግምቴ ልክ ነበር ማለት ነው። የጓደኛህ ሚስት ውደዳት፣ ሲጣሉ ያንተ ናትና ይባላል። የዩኒቨርሲቲ ወርቃማ ቅኔ ነበረች። ይህንን የተቀኘው አማላዊ ጓደኛዬ ሚኪ ነበር። በለፈለፉ ባፍ ይጠፉ ማለት ይሄ ነው። ዞሮ ዞሮ በአንተ የደረሰ አይመስልም? እሻውን ወደ መጣበት ጉዳይ ብንገባ አይሻልም? ይሄ የስራ ቦታ ነው። ጓደኛዬ፣ ታውቃለህ በዚህ ሰዓት ካንተ ውጪ ማንም የለኝም።
ደግሞ ለቤተሰቦቼ ማሳወቅ አልፈልግም። ስለዚህ በዚህ ሰዓት ከጎኔ እንድትሆን እፈልጋለሁ። ወይ ድፍረት! ተረዳኛ አቤላ። በቃ እኔ ህልሜን ነው እየኖርኩ ያለሁት። የማደርገውን ደግሞ በደንብ አድርጌ ያውቃለሁ። አሁን ሁሉንም ነገር ረስተህ ስለኔ እንድታስብ እፈልጋለሁ። ታስፈልገኛለህ ጓደኛዬ። ይኸውልህ ሚኪ፣ እኔ ፈራጅ አይደለሁም፣ አልፈርድብህም። ግን ከአንተ ጎን መቆም በታሪክ አልችልም። ይህ ደግሞ ጓደኝነትን መግፋት ከሆነ በጣም አዝናለሁ። እኔ ከተገፋችው ሴት አጠገብ መሆን ነው የምፈልገው። ጥሩ፣ ከእኔ እሷ በለጠችብህ ማለት ነው? ጓደኝነታችን ከዚህ የተሻለ ይመስለኝ ነበር። የእውነት ነበር የሚመስለኝ። ስለ ሁሉም ነገር በጣም አመሰግናለሁ። ለምጣሽ ምን ቀረሽ? ገና መጀመርኩ። ምን ነው እንደዚህ በቀላሉ ተሸነፍሽ? ሽንፈትሽን አመንሽ ማለት ነው? ከሁሉም ሰው በላይ በእኔ ማግባት ደስ ትሰኛለሽ ብዬ ያሰብኳት የማደጎ ቤት ቀሪ ሀብቴ አንቺ ብቻ ነበርሽ። ሄለን ዝም በይ ላውራበት። እስኪ ዛሬ እንኳን የውስጤን ልተንፍስ። ለአመታት ውስጤን ለማጥራት ብዙ አልቅሻለሁ። በአንቺ ፍጹምነት ለማመን በጣም ብዙ ጥሬያለሁ። ግን ወደድሽም ጠላሽም ሰርጌ የተቋረጠው በአንቺ ምክንያት ነው። ሄለን፣ ስለዛ ሰው ከአንቺ ጋር ግንኙነት መጀመሩን አላውቅም ነበር። አንቺን በሚጠራበት አፉ ነበር እኔን የሚጠራ። ከዛሬ ነገ ያገባኛል ያልኩት ሰው ጓደኛዬን ሊያገባ ሽር ጉድ ሲል አየሁ። ቆይ ዝም ማለት ነበረብኝ? ምናልባት ባላቅ ሰርጌ ዛሬ በደስታ ያልፍ ነበር። በራስ መተማመን የማይጠፋም ነበር። ሰርጎ የተሰረዘባት ሴት ራሱ አልባልም ነበር። ግን ይሄ ሁሉ የሆነው በአንቺ ምክንያት ነው። አየሽ፣ አሁን ያ ጉጉት ባጭር ሲቀር ምን እንደሚሰማሽ አሁን ይገባሻል። ባመንሻቸው ሰዎች ተገፍቶ መውደቅ ምን እንደሚመስል ታያለሽ። ያኔ የኔ ህመም ይገባሻል። እንግዲያውስ ለአንቺ ድል ይሄ ከሆነ በጣም ተሳስተሻል። የገጠምሽው ሄለኔን አይደለም፣ ያሸነፍሽው የተሸነፈን ሰው ነው። ይሄ ደግሞ ምን ማለት ነው? አይገባሽም። ቢገባሽ ኖሮ ዛሬ ለበቀል ልብሽን አሹለሽ አትመጪም ነበር። እኔ ግን ያን ሁሉ ነገር ያደረኩት አንቺን ለማትረፍ ነበር። አንቺ ግን ልቤን ብቻ ሳይሆን አካሌን ሰብረሽ ጎተሽኛል። ምን ማለት ነው? መኪናውን እኮ ነው ያልነበረም የነዳሁት ነው ወይስ ከፍላ አስገጨችኝ ብለሽ አስበሽ ነው? እጅ መታጠቢያው ጋር አየኋችሁ። በጣም ደንግጬና አዝኜ ስለነበር ከዛ ቦታ ለቅቄ ስሄድ ይሄ ነገር ተፈጠረ። ለማንኛውም የመጣሁት የጥሪ ካርድ ልሰጥሽ ነው። የሰርግ ደግሞ ይሄንን ስትሰሚ ምድር እንዳትወድቅብሽ። ሚን ሰማይ፣ ለካ ከላይ ያለው ሰማይ ነው። ሰማይ እንዳይወድቅብሽ። መልካም ጋብቻ። ሙሽራሽን አስቆመሽዋል፣ ፀሐይ እንዳይመታው ሂጂለት። ከዳሽ ጋር ነው ያለው። አቤልንም ቢሆን ሞልተሽ መምጣት ትችላላችሁ። አይ ሆፕ ካናዳ ስትመጪ ቆንጆ አቀባበል እናደርግልሻለን። ሄሎ፣ ምንድነው የሆንሽው? ንገሪኝ እንጂ። ምንድነው እንድነግርህ የፈለግከው? አንቺ ግቢ ያልከኝ ከጀርባዬ ልትሰልለኝ ነው እንዴ? አረ በፍጹም እንዴ! በንዴት የሆነ ነገር እንዳታረግሽ ብዬ ነው የመጣሁት እንጂ እኔ ወሬ ለመስማት አስቤ አይደለም። አንቺን ልጠብቅሽ እንጂ። ኦ የኔ ውድ፣ ለኔ አስቤ ልጠብቀኝ ነበር። ኦ ማይ ጋድ፣ የእውነት በጣም ሶሪ። እሺ፣ እንደዚህ አልተረዳሁትም ነበር። ግን ቆይ ስለ መታጠቢያ ቤቱ ያወራችሁ ነገር
እንደዚህ የሆነችው በእኛ ምክንያት ነው እንዴ? ምን ነው ኤክስ አሳዘነችህ እንዴ? ማለቴ ብዙም አልራክም፣ መመለስ ትችላለህ እንዴ? ኧረ የኔ ወድ ተረጋጊ እንጂ እየተናደድሽ እኮ ነው። ያንቺን ጥዬ እኔ ወዴት ነው የምሄደው? ዝም ብዬ ለማወቅ እንጂ ምን። ሰርጋችን ላይ መገኘት አለባት። አሁን ስለሷ ማሰብ ትተን ስለቀሩ ነገሮች ብናስብ ይሻላል። ያው ሙሽራዎችም አይደለም። ስለዚህ ራሳችንን ማድከም የለብንም አይመስልም? ልክ ነሽ የኔ ወድ። አንቺ ግን ተረጋጊ እሺ? በጣም ይቅርታ ትሱ፣ ቆየሁ አይደለ እንዴ? ትሱ ምንድን ነው? ሄለን መታ ነበር። ሊጋቡ ነው። ቆይ ግን አንተ ታውቅ ነበር? ለነገሩ እንዴት አታውቅም? ጓደኛ አይደል? እኔ ባቅ ባላቅ ምን ሊረባ ብለሽ ነው? ፈቅዶ ሄደ። ፈቅዶ ካልመጣው ምን ሊረባ? ልክ ነህ። እኔን ማንም ሰው አይወደኝም። የማረባ የማልጠቅም ሰውኛለሁ። ትዙ፣ ሁለተኛ እንደዚህ ስትናገሪ እንዳልሰማሽ እንዴ። ቢገባቸው ይኸውልሽ ምን የመሰለ ሰው ነው ያጡት። ወርቅ ደግሞ የሚለካው በወርቅ ቤት ሚዛን ነው። አቤላሽ አትቆጣኛ። ይቅርታ ጮኩብሽ አይደል? በጣም ይቅርታ። ያንተን ውለታ መቼ እንደምከፍለው አላውቅም። አንቺ ደግሞ ይኸውልሽ የኔን ውለታ ከፍለሽ ስለማልጨርሰው አንደኛውን በሊዝ ጠቅልዬ እገዛሻለሁ። አሁን ምግብ አንሰራም? ደስ ይለኛል። ሁሉም በጊዜው ይሆናል የሚባለው ነገር እውነት እንደሆነ አሁን እየተገነዘብኩ ነው። በዚህ ሰዓት እንደኔ ደስተኛ የለም። ከልብ ስብራቴም ሆነ በአደጋ ጊዜ ምንም ብጎዳ ከዛ አደጋ ከዛ ከባድ ጊዜ ያስወጣኝ ሰው አግኝቻለሁ። ይረዳኛል ብዬ የማላስበው ሰው ከጎኔ ሆኖ ረድቶ አሳይቶኛል። ከልጅነቴ ጀምሮ ቤተሰብ የለኝም ብዬ እንዳጸጸት ነበር። አሁን የሚወዱኝ ቤተሰቦች እንዳሉኝ ተረድቻለሁ። ማኪም መቼ እንደምትመጣ ባላቅም ግን በጣም ናፍቀኛለች። ስለደረሰብኝ አደጋ እስካሁን ባለመናገሬ እንደምትታዘበኝ አውቃለሁ። ግን ለእሷ ብዬ እንደሆነ ያደረግኩት ስታቅ ይቅርታ ታደርግልኛለች። እሺ ደራሲዋ፣ እንግዲህ ጽሁፍሽን ከጨራረሽ እኔ ልሄድ ነው። ነገ በጠዋት እመጣለሁ። እሺ ቻው በይ። አቤል፣ ወይ ምን ማመጣልሽ ነገር አለ? ዛሬ ከኔ ጋር እንድታድር ነው የምፈልገው። ምን? ምን ነው? በሰላም ነው? ማደሩንስ አድራለሁ፣ ችግር የለውም። ይኸውልሽ ግን ሴጣን አሳስቶኛል ምናምን በሚል ተልካሻ ምክንያት የሆነ ነገር ብታደርጊኝ ኡ ብዬ ነው ጎረቤት የምጠራው። ኧረ ችግር የለውም።
መተሻል እንዴ? ቆይ ምን እየተፈጠረ ነው እንዴ? ቆይ ምን አይነት ስርዓት ማጣት ነው? እንዴት እንደዚህ አይነ ወጣ ብልግና ትፈጽማለህ እንዴ? ቆይ ጓደኛ አይደል እንዴ? ይኸውልሽ ማኪ ተረጋጊና ላስረዳሽ። ምን እንደምታስረዳኝ? ከጓደኛ ሚስት ጋር አብረህ መተኛት ምክንያት ያስፈልገዋል? ለስሙ አንደኛ ሚዜ ነህ። ሲያዩህ አንገት ደፊ ትመስላለህ። ይኸውልሽ እባክህን አሁን ቤቴ ለቀህ ውጣልኝ፣ ውጣልኝ። ትዙ ማኪ ወይ እንዴት መጣሽ? እንድንነጋገር እፈልጋለሁ። ቆይ ከአቤል ጋር ያላችሁ ነገር ምንድን ነው? አቤል ቁጭ በይ፣ ሁሉንም ነገር እነግርሻለሁ። ችግር የለም። ቆይ ለምንድን ነው ሁሉ ጊዜ ስደውልሽ ደህና ነኝ የምትይ? ከነገርኩሽ ስልጠናሽን አቋርጠሽ ትመጫለሽ ብዬ ነው። እሱ ጥንቅር ማለት ይችላል። በጣም አስፈልግሽ ነበር። ተይ እንጂ ማኪ፣ ብዙ ጊዜ የለፋሽበት ህልምሽ እኮ ነው። በእኔ ምክንያት ደግሞ እንዲበላሽ አልፈልግም። እሺ ቆይ አሁን ምንድን ነው የሚሻለው? መቼ ነው መልስ የሚልኩልሽ? እየጠበቅኩ ነው። አሁን እኮ ግን በጣም ደህና ነኝ። አቤላ ሁሌም አብሮኝ ስለነበር ጠንከር ብዬ እንዳልፈው አድርጎኛል። ወይኔ አምላኬ፣ እሱንም ቢሆን ያለ ጥፋቱ ጮኩበት። በጣም ይቅርታ አድርጊልኝ ጓደኛዬ። እሺ ጠዋት ሚግሬሽን እንገባለን እያልሽ እንደዚህ መጠጣት ጥሩ? ሚኬ ሁሌም ቢሆን ዛሬህን አስብ። በቃ ለዛሬ ብቻ ተጨነቁ። ኦኬ? ነገ ከዛሬ የተረፈ ነው። ብቻ ዛሬ ደስ መሰኘት አምሮኛል። ለብድ ማለት አንቺን ካማረሽ ምንስ ቢሆን የኔ ውድ እናብደዋለን እ Hello. 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 ውድድሩ በትዝታ አሸናፊነት ተጠናቋል። አንተ ደግሞ የመሸነፊ ምክንያት ነህ። ለማንኛውም ለነበረን ጊዜ አክብሮት አለኝ። እኔ ሰው ተጠቅሞ ሜዳ ላይ መጣል አልወድም። አካውንትህን አስተካክዬልሃለሁ፣ መንገድህን አስተካክልበት። አይ ሆፕ የሆነ ጊዜ ስመጣ ተለውጠህ እንደማየ። ሄለን
ሚኪ እንደዚህ እኮ መሆን የለብህም። ቢያንስ ተረጋጋ እንዴ። በቃ ተቀደምኩኝ ብለህ እንደዚህ መሆን ካንተ አይጠበቅም። ሁልጊዜ እኮ መቅደም የለም፣ አንዳንዴ መቀደምም አለ። እስቲ ደግሞ ከኋላ ሆነ ሁሉንም ነገር ያው ሁሉ ነገር ከረፈደ በኋላ ቢገባኝ ምን ዋጋ አለው? እንደዚህ አይነት ውርደት ከምከናነበት እኔ ራሴን ባጠፋስ? እንዴ የሆነ ጉድጓድ ውስጥ ራሴን ቦረቦርስ? ሚኪ እስቲ ዛሬ እንኳን ተመከር እንዴ። ለምን አትረጋጋም? መጀመሪያ ራስህን አረጋጋ። ከዛ በኋላ የበደልካቸውን ሰዎች እየሄድክ ይቅርታ ትጠይቃለህ። ከዛ ውስጥህ ምን ለማድረግ እንደፈለግ ይነግርሃል። ተረጋጋ እንጂ ሚኪ። ተገን ይቅርታ አድርገልኝ። አንተንም እኮ በጣም ነው ያሳዘንኩት። እኔ ይቅርታ ባላደርግልህ ምን አመጣለሁ? አንተም ይሄን ልቤን አይተህ አይደል እንደምትጫወትብኝ? በጣም ነው ደስ ያለኝ። በጣም ደስ ይላል። መታከም ትችያለሽ። ከዛ ከትንሽ ቀናት በኋላ ደግሞ ቆመሽ መራመድ ትችያለሽ ማለት እኮ ነው። በጣም ደስ ይላል ጓደኛዬ፣ እንኳን ደስ ያለሽ። ያንቺም እጅ አለበት። በእውነት በጣም ነው የማመሰግነው። ግን ደግሞ ደስታዬ ሙሉ እንዲሆን ከፈለግሽ ገፍተሽ ያባረርሽውን አቤልን አምጪልኝ። ለአንቺ ያለኝ ፍቅር እንዴት መግለጽ እንዳለብኝ አላውቅም። የኔ ጧት ፀሐይ፣ ይቅርታ ካደረግሽልኝና ፍቃድሽ ከሆነ ይቺን ቀለበት ጣትሽ ላይ እንዳደረግልሽ ፍቀጅልኝ። እንዴ ምን እየተካሄደ ነው? የቀለበት ስነ ስርዓት ልምምድ ላይ ነን። ማለት ለዛውም ከዚህ ሰው ጋር? ማኪ በቃ አትናገሪ። እንዴ ጭራሽ ልትቆረቆርለት ባልሆነ እንዴ ገና ለገና ይቅርታ ጠየቀሽ ተብሎ ልብሽን ከፍተሽ ጣትሽን ቀለበት እንዲያደርግልሽ ትሰጩ ነው? ኧረ በፍጹም። ቆይ እንዴት ተረድተሹ ነው? ልክ ናት። እኔ ለይቅርታ የማይመች በደል በድያለሁ። ስህተቴ የምድርንም የሰማይንም ፍርድ ሊያሳጣኝ ይችላል። ግን ወንድሜ የትኛውንም በደል የሚያክም የይቅርታ ልብ ይኑራል። እናም ይቅርታ ልጠይቃት መጣ። ታዲያ ከመውጣቴ በፊት ግን አንድ ነገር እንዳግዛት ለመነች። አፍቅራለች። ያ ፍቅሯ እንዴት ብሎ በፍቅር ቀለበት ሊያደርግላት እንደሚችል ማወቅ ትፈልጋለች። ያ ሰው ደግሞ እኔ እድሜ ልኬን አብሬው የኖርኩት ሰው ስለሆነ ምን ሊል እንደሚችል እየገመትኩኝ እያሳየዋት ነበር። አሁን ግን መድከም አይጠበቅብኝም። እሱ ራሱ ቦታው ላይ ተገኝቷል። ውይ ለዚህ ነው እንዴ ነገሩን ሁሉ አወሳሰባችሁብኝ? እንዴ ሰውዬ ምን ሆነ ነው? ቢያንስ ቀለበቱን አሁን ባታረግላት እንኳን እንዴት አደርሽ በላት እንጂ። ትድኛለሽ ተባልኩ። በእግሮቼ ቆሜ ተንበርክከ ወደታች እስከማይ ድረስ
የጋብቻ ጥያቄ እንዳትጠይቀኝ።